በ24 ሚሊዮን ብር ሙሉ ክፍያ አሊያም 50%ቱን ከናንተ 50%ቱን ደግሞ እኛ ራሳችን ባንክ አዘጋጅተን የምንሸጥላችሁን አፓርትመንት አብረን እንጎበኛለን። ቦታው ቡልጋሪያ መሃል ከተማ ላይ ነው። ከሜክሲኮ በትንሽ ኪሎ ሜትር ርቀት ላይ የሚገኘው ይህ ሎኬሽናችንን አብረን ሙሉ በሙሉ እንመለከታለን። ይሄ ሳይታችን ባለ 2 እና ባለ 3 መኝታ አፓርትመንቶችን 100% የተጠናቀቁ የባንክ ብድር ያላቸውን ቤቶች አብረን እንጎበኛለን። ታዲያ ይሄንን ዩቲዩብ ቻናል ከዚህ በፊት ለማታውቁት ይህ ዩቲዩብ ቻናል አስናቀ ሪል ስቴት ይባላል። በዚህ ሪል ስቴት ቻናላችን ውስጥ የተለያዩ ሪል ስቴቶችን ሪቪው እናደርጋለን። መነሻችንን ሲኤምሲ ሚካኤል አድርገን መዳረሻችንን ደግሞ ቡልጋሪያ አድርገን በደንብ አድርገን ሳይቱን እንጎበኛለን። እስቲ እንግዲህ መነሻችንን ጀምረናል፣ ቤልታችንን አስረናል። ዛሬ ከኔ ጋር አሪፍ ጊዜ እናሳልፋለን። መልካም ቆይታ ይሁንላችሁ። እንግዲህ አሁን ወደ መገናኛ 22 መንገድ ላይ ደርሰናል። ስለዚህ ያው ትንሽ የመንገድ ክራውድ ነው። መገናኛ ያው ሴንተር የሆነች ሎኬሽን ናት። አሁን ላይ ደግሞ የተለያዩ የንግድ ማዕከላት የሚገኙባት ሎኬሽን ናት። የምንሄድበት ቡልጋሪያ አካባቢ ደግሞ የተለያዩ የመንግስትና የግል ድርጅቶች ስፔሻሊ ደግሞ ኤንጂኦ እና የዲፕሎማት ሰፈር ናት። እንግዲህ በሪተርን ደረጃ አሁን ላይ በትንሹ ከ$100 በቀን ማለት ነው እስከ $200 እስከ $300 አካባቢ በቀን የመከራየት እድል አላቸው። ያው እንደ ሲዝናል ነው። የተለያዩ ስብሰባዎች ሲኖሩ፣ የተለያዩ የአገር አቀፍ የሆኑ ፕሮግራሞች ሲኖሩ ሞር ከዚህ በላይ ደግሞ የመከራየት እድል ይኖራል። አሁን የምንሄድበት ደግሞ ሳይታችን ሞስት ኦፍ ዘ ታይም አካባቢው የአፍሪካ ህብረት መሰብሰቢያ አዳራሽ በቅርብ ርቀት የሚገኝ ስለሆነ አሁን ላይ በትንሹ ከ$200 በቀን ማለት ነው እየተከራየ ነው የሚገኘው። እንግዲህ ይህንን ካልኩሌት ስታደርጉት አሁን ላይ የባንክ ከረንሲ 165 170 አካባቢ እየደረሰ ነው ያለው። በዚህ ኦልሞስት በቀን እስከ 200,000 እስከ 300,000 ብር አካባቢ የመከራየት እድል ይኖራል ማለት ነው። አሁን ላይ እንግዲህ ያው ደግሞ ሰዎች እያለፉ ነው ያሉት። እስቲ ደግሞ ትንሽ ቀረብ ብለን አንዳንድ ምክሮችን እናወራለን። በዚህ ዘመናዊ ህንፃ ውስጥ 2 ቤዝመንት ግራውንድ እንዲሁም G+16 ሲሆን የተለያዩ ኮሜርሻሎች፣ የንግድ ሱቆች እንዲሁም ካፌና ሬስቶራንቶች፣ ጸጉር ቤቶች፣ ለተለያዩ የንግድ ዓላማ የሚሆኑ ሱቆች ያሉት እንዲሁም ስራ ላይ ያለ ነው የሚገኘው ማለት ነው። ታዲያ ሁለተኛ ፎቅ ላይ የራሳቸው የሆነ ፕሮፐርቲ ማኔጅመንት የሚደረግበት ክፍል ይኖራቸዋል። እንደምትመለከቱት ጥንቅቅ ብሎ አልቆ ሰዎች ስራ እየሰሩበት የሚገኙ ነው ማለት ነው። ኦኬ አሁን ደግሞ 3ኛ ፍሎር ላይ ነው የምንገኘው። 3ኛ ፍሎር እንደምትመለከቱት ሰፊ ጂምናዚየም አለው። እዚህ ጋር የካርዲዮ መስሪያ ማሽኖች አሉት። ፉል የሆነ አክሰስ ነው ያለው። እንደምትመለከቱት በጣም ሰፊ ነው። በዚህ በኩል ደግሞ የኤሮቢክስ ሩሞች ይኖሩታል። እዚህ ጋር ቆንጆ የሆነ ሪሴፕሽን አለው ማለት ነው። እዚህ ጋር የኤሮቢክስ መስሪያ ሰፊ ስፔስ አለው። እዛ ጋር ደግሞ የቦክስ ኪክ የምታረጉበት እዚህ ጋር ሳይክሎች አሉት። ስለዚህ ቬንቲሌተር ነው፣ በጣም ንጹህ ነው፣ ጽድት ያለ ነው። ከዚህ በላይ ደግሞ ወደ ላይ ስፓውን እንመለከታለን። ይሄ እዚህ ጋር የፋየር የኤግዚት ነው። በየፍሎሩ ላይ የራሱ የሆነ የአደጋ ጊዜ መውጫ አለው። ስለዚህ ህንፃው በጣም ቆንጆ ተደርጎ ነው የተሰራው ማለት ነው። ታዲያ በዚህ ህንፃ ውስጥ የተለያዩ የእሳት ማጥፊያ፣ የእሳት አደጋ ጊዜ መውጫ፣ ኢንተርኮም፣ ሴኩሪቲ ካሜራ እንዲሁም ደግሞ እንደምትመለከቱት ኦርጋናይዝ የሆነ የዳክት ሲስተም ይኖረዋል ማለት ነው። ስለዚህ ለመኖር ምቹ ነው። ሜንቴናንስም ለማድረግ በጣም ቀላል የሆነ አክሰስ ይኖረዋል ማለት ነው። ኦኬ አሁን የምንገኘው እንግዲህ ኮሪደሩ ላይ ነው። ስለዚህ እንደምትመለከቱት ሰፊ ኮሪደር አለው። በየቦታዎቹ ላይ ደግሞ ሴኩሪቲ ካሜራ እና ፋየር አላርም ይኖራቸዋል። ስለዚህ ባለበት መኝታ ውስጥ ያው ገብተን የሚገባችሁ ይሄ ቆንጆ ኮሪደር አለው። በዚህ በግራ በኩል ላውንደሪ ሩም እና እዚህ ጋር ደግሞ ሰራተኛ ክፍል ማለት ነው። ሰፊ ሰራተኛ ክፍል ነው።
ልክ ከዚህ እንደወጣን ደግሞ ኪችን በኩል ደግሞ ቬንቲሌትድ የሆነ አየር አለው። ስለዚህ የኦቨን የፍሪጅ ማስቀመጫዎቹ ሙሉ ሙሉ ተጠቃልገን ጨርሰናል ማለት ነው። በተመሳሳይ ደግሞ እዚህ ጋር ኤር ሳከር አለው ማለት ነው። ስለዚህ ምንም አይነት ጭስ ሽታ አይኖረውም ማለት ነው። ወደ መኝታ ቤቶቹ እንሂድ። እዚህ ጋር የመጀመሪያ መኝታ ቤት እንደምትመለከቱት እናገኛለን። ሙሉ ፊኒሽድ የሆነ ነው። ቁምሳጥኑ፣ አልጋው። በተመሳሳይ ደግሞ በአንደኛ መኝታ ቤት በኩል ደግሞ ተመሳሳይ እዚህ ጋር ቆንጆ የሆነ በረንዳ ታገኛላችሁ። ቬንቲሌትድ የሆነ አየር ነው ማለት ነው። ቀጣይ ደግሞ ወደ ማስተር ቤድሩም ነው የምንሄደው። ማስተር ቤድሩም እንደዚህ ሰፊ ነው። በማስተር ቤድሩም በኩል ደግሞ እዚህ ጋር ቆንጆ የሆነ የራሱ የሆነ ማስተር ባዝ አለው። እዚህ ጋር እንደምትመለከቱት ቁምሳጥኑ አልቋል። እዚህ ጋር ጠጋበልና ያው እዚህ ጋርም ቆንጆ የሆነ የባዝ እንትኖች አሉት። አሪፍ። ሌላው ደግሞ ይሄ ቤት ለየት የሚያደርገው በማስተሩ ቤድሩም በኩል በረንዳ አለው ማለት ነው። እንደምትመለከቱት ሰፊ የሆነ በረንዳ አለው። ከዚህ ቆንጆ የሆነ ቪው አለ። ከፊት ለፊታችን አስፋልት ነው። ሬንታል ብናደርገው ሪተርን ቫልዩ በጣም አሪፍ ነው። ሌላው ከሁለተኛው ቤድሩም ጋር የሚያገናኝ ሁለቱም የጋራ ሼር የሚያደርጉት በረንዳ ነው ማለት ነው። እዚህ ጋር እንደምትመለከቱት የአፍሪካ ህብረት መቀመጫ የሆነችው ቡልጋሪያ ላይ ስለሆነ የሚገኘው ለሬንታልም ለመኖርም ብታስቡ በጣም ቆንጆ የሆነ ሎኬሽን ነው ማለት ነው። እስቲ አሁን ደግሞ ወደ ሳሎን ኦኬ። አሁን እንግዲህ መኝታ ቤቶችን ካየን ሳሎኑን ደግሞ እንመልከተው። ሳሎኑ ልክ እንደገባም እዚህ ጋር ቆንጆ የሆነ ዳይኒንግ ቴብል አለ። መብራቱ እንደምትመለከቱት በጣም የሚያምረው ሰፊ ነው። በዚህኛው በኩል ደግሞ ሳሎናችን ሶፋችን አገኛለን። ቲቪ እዚህ ጋር አለ። ፈርኒሽ የተደረገ ነው። በጣም የሚያምረው። ሌላው በጣም የወደድኩት ነገር ደግሞ ምንድነው በሳሎኑ በኩል ሌላ ሰፊ የሆነ በረንዳ አለ ማለት ነው። በበረንዳ በኩል ደግሞ እንደምትመለከቱት ቆንጆ የሆነ የከተማ ቪው አለው። እንደምትመለከቱት በረንዳው 2-3 ጠረጴዛ ከወንበሮች ጋር ማስቀመጥ ይችላል። ቤተሰቦቻችሁን እንግዶቻችሁን እዚህ ጋር በደንብ አድርጋችሁ መቀበል ትችላላችሁ ማለት ነው። በጣም ነው የሚያምረው። ስለዚህ ወደ ውስጥ ደግሞ ገብተን ስለዚህ ይህንን ቤት ባለ 2 መኝታ 167 ካሬ ጠቅላላ ዋጋው 26,700,000 ብር ነው። ነገር ግን ለአጭር ጊዜ የሚቆይ ዲስካውንት አለን። ስለዚህ እስከ 24 ሚሊዮን ብር የመቀነስ እድል አለው። ሌላው ደግሞ 50% ወይም ደግሞ 50%ን ከደንበኛ 50%ን ደግሞ ቀጥታ ከባንክ የምናገናኝላችሁ ይሆናል። እንግዲህ ይሄ ቤት በጣም የሚያምረው። ለበለጠ መረጃ ደግሞ እየደወላችሁ ሳይቱ መጎብኘት ትችላላችሁ። ወደ ቀጣዩ ክፍል ደግሞ እንሂድ። ከዚህ በፊት እንደተመለከታችሁት ባለ 2 መኝታ 155 ካሬን ጎብኝተናል። እስቲ አሁን ደግሞ ባለ 3 መኝታ 197 ካሬ ጥንቅቅ ብሎ ያለቀ ቤት እንደምትመለከቱት ነው ማለት ነው። እስቲ ተጋበዙልን። ውድ የአስናቀ ሪል ስቴት ዩቲዩብ ተከታታዮች ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እስቲ አሁን ደግሞ ስለ ዋጋዎቹ፣ ስለ አከፋፈሎቹ ጠቅለል ያለ ኢንፎርሜሽን ልስጣችሁ። ይህንን አፓርትመንት ለመግዛት የአንድ ካሬ መሸጫ ዋጋ 160 ሺህ ብር ነው። በፉል ፊኒሽድ ነው። ያው እንደተመለከታችሁት ሙሉ በሙሉ ጥንቅቅ ብሎ ያለቀ ነው። አከፋፈሉን በተመለከተ 3 አይነት የክፍያ አማራጭ ይኖረናል። የመጀመሪያው ብድር ነው። ብድር ከምትፈልጉ ከሆነ 50-50 የባንክ ብድር ወይም 70-30 አማራጭ እንሰጣችኋለን። ሁለተኛው አማራጭ ደግሞ የካሽ ወይ ደግሞ 100%ን ባንዴ ከፍላችሁ ዛሬውኑ ቤቱን መረከብ ትችላላችሁ። ቁልፍ መውሰድ ትችላላችሁ። ለአጭር ጊዜ የሚቆይ ደግሞ አሪፍ ዲስካውንት አለን። 100%ን ስትከፍሉ 5,000 ብር በካሬ እንቀንስላችኋለን። ያ ማለት በካሬ 155,000 ብር እኛ ጋር ቤት መግዛት ይቻላል ማለት ነው። ካልሆነም ቅናሹን ካልፈለጋችሁት አሁን የምትመለከቱት ሙሉ የቤት እቃ ቅናሽ አድርገንላችሁ ከነ ቤት እቃው መግዛት ይቻላል ማለት ነው። ሌላው ይህንን ቤት ለማግኘት ወይም ለመጎብኘት ከታች በማስቀምጥላችሁ ስልክ ቁጥር እየደወላችሁ ሳይት ቪዚት ማድረግ ይቻላል። ሌሎችም የቤት አማራጮች መመልከት ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾቻችን የዚህ ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ የተሻሉ
ሪል ስቴት ቪዲዮዎችን እንድታገኙ ይረዳችኋል። ይህን ቪዲዮ ደግሞ ከወደዳችሁት እንግዲህ በኮሜንት ሴክሽን ላይ የተሰማችሁን ስሜት፣ ሌላው የምትፈልጓቸውን ቤቶች መጎብኘት ማየት የምትፈልጓቸውን ቤቶች ኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ። ቻው።